ገነት ሲሰደድ ዕፀ በለስን በልቶ እንደተሰደደ ሁሉ ዕፀ ሕይወትን በዓይኑ ተመለከታት ይላል። ዕፀ ሕይወትን በዓይኑ ተመለከታት። ፍሬዋ ያምራል፣ ቀጥፎ እንዳይበላ የእግዚአብሔር መልአክ የእሳት ሰይፍ ይዞ ይጠብቀዋል። ምን አለ? ሰገደላት። ያችን ዕፀ ሕይወትን ፍሬዋን እንደ ፀሐይ በምታበራ ድንግል ብላቴና አያት፣ ተመለከታት። ክብር ለድንግል ማርያም። ሰገደላት። እመቤታችንን ምን አላት? ተጽናንቶ በዕፀ በለስ ከገነት ብወጣ በአንቺ በዕፀ ሕይወት ወደ ገነት እመለሳለሁ ብሎ በዕፀ ሕይወት ስር ሰግዶ ድንግል ማርያምን ተሳልሞ ተሰደደ ብለው ሊቃውንት በትርጓሜያቸው ያስተምሩናል። ክብር ለድንግል ማርያም። ስለዚህ ድንግል ማርያም የአዳም መሰረት ናት፣ የአዳም ሕይወት ናት። ከአዳምም በአቤል ከአቤል በሴት በቃይናን በያሬድ በማቱሳላ በላሜድ የኖኅ ቃል ኪዳን ምልክቱ ናት። የአብርሃም ተስፋው ናት። ይህን በእነዚህ በነቢያት ላይ በአበው ቅዱሳን ላይ የተመሰረተች በመሆኗ ድንግል ማርያም የቅዱሳን መሰረት ናት ብለን እንላለን። የማን መሰረት? ተናገሩ። ድንግል ማርያም በሉ። የቅዱሳን መሰረት ናት። መሰረቶቿ ቅዱሳኖች ናቸው። ያቄም ሐና መሰረት ተብሏል። ትርጓሜውን ለሊቃውንቱ እሰጣለሁ። ሁለተኛ የምናገኘው አንቀጽ እግዚአብሔር ከዓለም ሁሉ መርጦ ከያዕቆብ ዘሮች ሁሉ ለይቶ የቀደሳት የመረጣት የወደዳት ድንግል ማርያም መሆኗል። እግዚአብሔር የወደዳት ድንግል ማርያም መሆኑን በሁለተኛው አንቀጽ ላይ እናያለን። ነኪር ነገሩ ወንት አይማን ነው ያበድሮን እግዚአብሔር ላናገጸ ጽዮንን ኩሉ ታይሉ ያዕቆብ ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮንን ደጅ ይወዳል አለ። ይሄ አንቀጽ ነው። ጽዮን የተባለችው ድንግል ማርያም ናት። ከያዕቆብ ልጆች ይልቅ እግዚአብሔር የጽዮንን የድንግል ማርያምን ንጽሕናዋን ወደደ። ክብር ለድንግል ማርያም ይሁን። እግዚአብሔር ወደዳት፣ ከፍጥረት ሁሉ ለያት። እግዚአብሔር መረጣት። እግዚአብሔር ከያዕቆብ ደናግላውያን ይልቅ የጽዮንን የድንግል ማርያምን ንጽሕና፣ የድንግል ማርያምን ቅድስና፣ የድንግል ማርያምን ክብር ወደደ፣ መረጠ። ማኅፀኗን ዙፋን አደረገ። ክብር ለድንግል ማርያም። እልል ብላ መስገን አፈቃደ። ማኅፀኗን ዙፋን አደረገ። ማኅፀኗን ማደሪያ አደረገ። ከኪሩቤል የሚበልጠውን ማኅፀን ኪሩቤል የማይሽሩትን እሳተ መለኮትን እንድትሸከም አደረጋት። እግዚአብሔር መረጣት፣ እግዚአብሔር ወደዳት። ድንግል ማርያምን ለምን እናከብራታለን? ማን ስለመረጣት? ማን ስለመረጣት? እግዚአብሔር ስለመረጣት። እግዚአብሔር ስለመረጣት። ሁለተኛ